ይሄ ቪዲዮ እንግዲህ የሚጠቅመው አብዛኛውን ጊዜ ከኢትዮጵያ ውጭ ላላችሁ ሰዎች ነው። አይብ ሲያምራችሁ እንዴት እንደምትሰሩ ዛሬ አብረን እናያለን። እኔ የተጠቀምኩት ይህንን ለበን የሚባለውን ላይክ እንደ አሪራ ያለውን ነው። 1 ሊትር ነው። እኔ ዛሬ ትንሽ ነው የሰራሁት። እናንተ የምትፈልጉትን መጠን ያህል መስራት ትችላላችሁ። እሱም መጀመሪያ እንዲህ በደንብ ካቀላቀል ነው በኋላ የምንሰራበት ብረት ድስት ላይ እንደዚህ እንጨምረዋለን። ከዛ ግማሽ የሻይ ማንኪያ ጨው አድርገን ከድነን እሳቱ በጣም በስሱ አድርገን ነው የምንጥደው። ከዛ እንደምታዩት እንደዚህ እየሆነ ነው የሚበስለው። እስኪ በቃው ድረስ እናየዋለን። አዩት፣ እንደዚህ ሲሆን ነው የምታወጡት ማለት ነው፣ ውሃው ከላይ ስፍፍ ሲል። ከዛ በኋላ እንደዚህ ነጠላ ጨርቅ አድርገን ስስ ጨርቅ ማንኛውም ይሆናል። በዚህ መልኩ ከታች ወንፊት ላይ አድርገን እንዲህ እናጠለዋለን። ይሄ ከ1 ሊትር አሪራ ላይ ይወጣ ማለት ነው። እና በዚህ መልኩ ጥቅልል አድርገን ለተወሰነ ደቂቃ እናስቀምጠውና ውሃው ጥንፍፍ እንዲል እንተወዋለን። ከታች ያለው ውሃ ብዙ ስለሆነ እቃውን ቀይሬዋለሁ ማለት ነው። እንደዚህ ጨመቅ 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 አድርጌ የተወሰነ ደቂቃ ካቆየሁት በኋላ እንደምታዩት ደረቅ ሲልልኝ በዚህ መልኩ አውጥቼ ጣባዬ ላይ አድርጌዋለሁ። እንግዲህ ይሄ መካከለኛ አነስተኛ የሚባለው ጣባ ላይ ያክል ነው 1 ሊትር የወጣው። ብዛት ደግሞ ስትሰሩ እንደዛው በርከት ያለ ማግኘት ትችላላችሁ። በጣም ቆንጆና ጣፋጭ የሆነ አይብ በዚህ መልኩ በቀላሉ በቤታችሁ ማዘጋጀት ትችላላችሁ። እንግዲህ ጤና አዳም ነበር የሚደረገው። እኔ ጤና አዳም ስለሌለኝ መጥበሻ ቅጠል ከላይ ማሳመሪያ ያደረኩበት ማለት ነው። እና በዚህ መልኩ በቀላሉ በቤታችሁ ሲያምራችሁ ሰርታችሁ መጠቀም ትችላላችሁ። ቪዲዮውን ከወደዳችሁት ላይክ አድርጉ። ቤቴን ፎሎ በማድረግ ቤተሰብ ሁኑ። ባይ